ቻችን አልተማሩም 2 ዓመታቸው እንዴት ነፃ የሚያወጣ ሰው ትምህርት ይከለከላል? ጎበዝ እንዲራሴ የመጀመሪያው ክብር ለሀገር መከላከያ ሰራዊት እሱ ሞቶ እኛን ለሚያኖረን በቅሬ ብር አዋጥተናል። ተደራ 115 ከብት መጥቶ ተሸጦ ያን ብር ከፍለናል። እነሱ ሸጠዋል፣ እኛ ከፍለናል። ተለሚ እንትና ደስ የሚያገናኘው መንገድ እቃው ሙልጭ ተደርጎ ተሸጠ። እንዲያለ እቃው ሙልጭ አድርገው የጠጠር መፍጫውን የማሽኑን እቃ ሸጠውታል። አታቁም የሬማ ሰው አያውቅም። መከላከያ ገብቶ ተመከላከያ ጋር አይተንህ ነበር እኮ ተብሎ ነው። ዑመር እኮ እቤቱ ገብተው እኮ ነው የገደሉት ሚስቱ ስር እኮ። ሰው ማይል እንዴ ሰውዬ? እንደዛ አይሆንም። ተሽግሩ የምንወጣው ሐቋን ወርት አድርገን። ልጆቻችን አልተማሩም 2 ዓመታቸው እንዴት ነፃ የሚያወጣ ሰው ትምህርት ይከለከላል? ጎበዝ እኔ እኮ ግራ ይገባኝ እኮ። ትምህርት የምትባል በከዱ ተባለ ቀጣለ መምህሩ 254 ሺህ ብር ነው የከፈልኩት። ዲሃው እርሜ ለመከላከያችን በእውነቴ ነው። ፀሐይ እየመታው ዝናብ እየመታው እኔ ለኢትዮጵያ እንቁ ኢትዮጵያን መወዳታለሁ፣ አከብራታለሁ። ማስታረቅ እንችልበታለን፣ እናስታርቃለን። በእውነቴ ነው የምልህ መካሻው አለማየሁ፣ በእውነቴ እግዚአብሔርን ነው የምልህ። ቦምብ የጣሉብኛሉ፣ ዲሽቃ ማን ነው ብሬን አጥምደው ላይ ቤተሰብ የጨረሱኛሉ። አልነካውም። እኔ አንበቃቀልም፣ ይበቃናል ነው። በውሃ ጥም እየሞትን ነው፣ በአቧራ እየሞትን ነው፣ በኑሮ ውድነት እየሞትን ነው። ዛሬ አንድ ሳሙና 70 ብር ሆኗል። ውሃ ገዝተን ሳሙና ገዝተን በእናንተ በወንድሞቻችን ይህች ሀገር እንድትከብር አምላካችን ይርዳን። እኛ ውጭ ያሉትን እንለምናለን፣ ጫማቸውን እየሳምን አሁን እያመጣን ነው። ይኸው መጥተዋል፣ የመጧሉ። የቀሩትንም እንለምናለን። ለምን እናመጣለን? ችግሩ አንገብግቦና ንገሯቸው፣ እነሱ ምከሯቸው፣ ይምጡ፣ ደውሉላቸው። ኑ ይኸው እየተቀበለ ነው በፍቅር ማቲ ኮሎኔል ማቲ እና የሱ ቲም መከላከያ ሰራዊት ይኸው ሚሊሻው በፍቅር እየተቀበለ ነው። አይቷል። ያው ማረጋገጫ ልጆቹ አሉ። መንግስት ወደ ሰፊ ሆኗል። ብዙ ነገር ያጠፉትን አካላት በይቅርታ እየመለሰ ነው።